ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን ደ ፕሮማይዝድ ኔቨርላንድ የተሰኘውን ፊልም እንመለከታለን። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ ተቀላቀሉ። ይህንንም ቪዲዮ ላይክ ከማድረግ ጀምሩት። አብራችሁን ቆዩ። በፊልሙ መጀመሪያ ላይ ኤማ የምትባል የ11 ዓመት ልጅ ከአልጋዋ ተነስታ እዛው አዳራሽ ውስጥ የሚገኙትን ሌሎች ልጆች ትቀሰቅሳለች። ሁሉም ፍላጎቶቻቸው በሚስተናገድበት ግሬስ ፊልድ ሃውስ በተባለ ግዙፍ የህፃናት ማሳደጊያ ውስጥ ይኖራሉ። የምታሳድጋቸውም ኢዛቤላ የምትባል ሴት ናት። እነሱም እናታችን ብለው ይጠሯታል። ምንም እንኳን ልጆቹ በደም የተሳሰሩ ባይሆኑም እንደ አንድ ትልቅ ቤተሰብ ሆነው ይኖራሉ። እናም እናታችን ብለው ከሚጠሯት ኢዛቤላ ብዙ ፍቅር ይቀበላሉ። ኤማ ጠዋት ሁሉንም ሰው በመቀስቀስ ቀኗን ትጀምራለች። በመቀጠልም አብረው ተቀምጠው ጤናማ የሆኑ ምግቦችን እየበሉ ይደሰታሉ። ምንጊዜም በልጆች ማሳደጊያ ውስጥ የልጆቹ ትምህርትና ደስታ ቅድሚያ ይሰጠዋል። በህፃናት ማሳደጊያው ግቢ ውስጥ እንደ ማንኛውም ትምህርት ቤት ይማራሉ። የኤማ ምርጥ ጓደኞቹ የሆኑት ኖርማን እና ሬይ ሁልጊዜም በትምህርታቸው የላቀ ውጤት ያስመዘግባሉ። እናም ከፍተኛ ውጤቶችን ያገኛሉ። በመሆኑም በቆዳቸው ላይ የተነቀሱት የመለያ ቁጥሮች አሏቸው። ነገር ግን ስለ ውጭው ዓለም ምንም እውቀት የላቸውም። የህፃናት ማሳደጊያው ልጆቹ በሚሮጡበትና አብረው በሚጫወቱበት ትልቅ ሜዳ የተከበበ ነው። ነገር ግን ሜዳውን ከከበበው አጥር ውጪ እንዲወጡ በፍጹም አይፈቀድላቸውም። ልጆቹ በጣም ህፃን እያሉ ወደ ማሳደጊያው ይገባሉ። ነገር ግን ህይወታቸውን ሙሉ በዚህ አይቆዩም። ስለሆነም አሳዳጊ ወላጆቻቸው እንዲወስዷቸውና እንዲወጡ ይደረጋሉ። ይህም የውጭው ዓለም አዳዲስ ሰዎችን ለመገናኘት ያግዛቸዋል። በተመሳሳይ አንድ ቀን ኮኒ የምትባል ትንሽ ልጅ የህፃናት ማሳደጊያውን በመልቀቅ ትወጣለች። ልጆቹ መልካሙን ሁሉ ተመኝተው ከተሰናበቷት በኋላ ለአዲሶቹ ወላጆቿ ጥሩ እንድትሆን ይነግሯታል። በመቀጠልም ኢዛቤላ ትንሿን ኮኒን ወደ ህፃናት ማሳደጊያው መግቢያ በር ትወስዳታለች። ይህ በእንዲህ እንዳለ ኤማ ኮኒ የምትወደውን አሻንጉሊት አገኘች። ቀጥሎም ለእሷ ለመስጠት ስትል ኖርማን ከተባለው ልጅ ጋር ወደ ውጭ ትሮጣለች። እናም መግቢያው በር ላይ ሲደርሱ ኢዛቤላና ኮኒ ርቀው መሄዳቸውን ተመለከቱ። ሁለቱም ይህንን ወደ በሩ የመውጣት እድላቸውን ተጠቅመው ቀስ ብለው ወደ ውጭ ይወጣሉ። ሲወጡም አንድ የጭነት መኪና ያገኛሉ። ነገር ግን በአካባቢው ማንም የለም ነበር። ወደ መኪና ውስጥ ሲመለከቱ ያዩት አውሬ የመሰለ ነገር በጣም አስፈሪ ነው። ከኢዛቤላ ጋር ከበሩ የወጣችው ትንሿ ኮኒ ዛፍ መሳይ ነገር ደረቷ ላይ ተተክሎባት መሬት ላይ ተጣብቃ ተኝታለች። ይህንን እንዳዩም ተገርመው ሳይጨርሱ ሁለት አስፈሪ ፍጥረታት ወደ እነሱ ቀረቡ። ኤማና ኖርማን በድንጋጤ በመኪናው ስር ይደበቃሉ። እናም እነዚህ ፍጡራን የሰው ስጋ አሪፍ ስለመሆኑ እርስ በርሳቸው ይነጋገራሉ። ከመካከላቸው አንዱ ከዚህ እርሻ ቦታ የሚመጣው ስጋ ልሂቃንና ሀብታም የሆኑ አጋንንቶች እንደሚበሉት ይናገራል። መኪናው ስር የተደበቁ ልጆችን ማሳደጊያቸው እንደ ከብት የሚያድጉበት፣ በመጨረሻም ካደጉ በኋላ በአጋንንት የሚበሉበት የእርሻ ቦታ እንደሆነ ይገነዘባሉ። ልጆቹ ደግሞ በጣም ጎበዝ ተማሪ ከሆኑ ስጋቸውን አጋንንቶች የበለጠ ይፈልጉታል እናም ይጣፍጣቸዋል። ልክ በዛን ጊዜ የልጆቹ አሳዳጊ የሆነችው ኢዛቤላ በቦታው በመምጣት ለአጋንንቱ በክፍል ውስጥ ከፍተኛ ነጥብ ስላመጡ ጎበዝ ተማሪዎች ትናገራለች። እንደዚህ አይነት ጎበዝ ተማሪዎች ለአጋንንቱ በጣም ጣፋጮችና ተፈላጊዎች ናቸው። ኢዛቤላ ተማሪዎቹ ለአጋንንት የተሻለ ጣዕም እንዲኖራቸው ሁሉንም ጎበዝ ለማድረግ ጠንክራ ታስተምራለች። በመሆኑም በሚቀጥለው ጊዜ ጎበዝ ተማሪዎችን ለአጋንንቱ ለማምጣት ቃል ትገባለች። ኖርማንና ኤማ ቀስ ብለው ሳይታዩ አምልጠው ወደ ህፃናት ማሳደጊያው ሮጡ። ቀጥሎም ኤማ በመሃል መንገድ ትወድቃለች። እያለቀሰችም በደረቷ ላይ ዛፍ ተሰክቶባት ያዩት ልጅ ትንሿ ኮኒ መሆኗን ማመን አልቻለችም። እናም እናታቸው ኢዛቤላ እንደዚህ አይነት ክፉ ሰው ልትሆን መቻሉ አስገርሟታል። ኖርማን እሷን ሊያረጋጋት ከሞከረ በኋላ ከህፃናት ማሳደጊያው ሸሽተው ማምለጥ እንደሚችሉ ነገራት። ነገር ግን ኤማ እንደ ቤተሰብ ለምታያቸው በማሳደጊያ ውስጥ ላሉ ሌሎች ልጆች ትጨነቃለች። በማግስቱ ኤማና ኖርማን በትናንቱ ቀን ስለነበሩት ክስተቶች ያወራሉ። ከህፃናት ማሳደጊያው የማምለጫ እቅድ ካወጡ በኋላ ኖርማን እቅዱ ከመጠናቀቁ በፊት ለሌሎች ልጆች መናገር እንደሌለባት ለኤማ ይነግራታል። ከማሳደጊያው ውጭ ያለው ዓለም ምን እንደሚመስል ለማየት በዛ ቀን በአጥሩ ለመውጣት ወሰኑ። በጫካ ውስጥ ጥቂት ከተራመዱ በኋላ ረጅም ግድግዳ ላይ ይደርሳሉ እና መዝለል ስላልቻሉ ወደ ኋላ ይመለሳሉ። ይህ በእንዲህ እንዳለ ኒላ የምትባል ትንሽ ልጅ ወደ ጫካው ትጠፋለች። ኢዛቤላ ሰዓቷን ተመለከተችና ኒላን በአጭር ጊዜ ወደ ውስጥ መልሳ ታመጣታለች። ኤማና ኖርማን ይህንን አይተው ኢዛቤላ ያደረገችው ሰዓት ሁሉንም ልጆች የት እንዳሉ የምታውቅበት መገናኛ መሳሪያ መሆኑን ተገነዘቡ። በማግስቱ ኖርማንና ኤማ ግድግዳውን ለመዝለል በማቀድ ገመድ በመያዝ ወደ ጫካው ሄዱ። እናም ያኔ ሬይ የተባለው የቅርብ ጓደኛቸውን ያገኙታል። ኖርማን በዚያ ምሽት የሰሙትንና ያዩትን ነገር ሁሉና ስለ ህፃናቱ ማሳደጊያው ለሬይ እውነቱን ገለጹለት። እናም ሬይ የነገሩትን ነገር በሙሉ ወዲያውኑ ያምናቸዋል። ሬይ በተሻለ ፍጥነት ከህፃናት ማሳደጊያው መሸሽ እንዳለባቸው ይናገራል። ነገር ግን ኤማ ሌሎቹ ልጆች በአጋንንቱ
እንዲበሉ ትተው መሄድ እንደሌለባቸው አጥብቃ ትናገራለች። ማታ ላይ ደግሞ ኢዛቤላ ለሁሉም ልጆች ክሮን ከተባለችው ከአዲሲቷ ተንከባካቢያቸው ጋር ታስተዋውቃቸዋለች። የክሮን መምጣት የልጆቹን የማምለጥ እድል አስቸጋሪ ያደርገዋል። እናም አሁን ኢዛቤላና ክሮን ሲያወሩ እናያለን። እነሱም ኤማ፣ ኖርማንና ሬይ ስለ ህጻናት ማሳደጊያው እውነተኛ ማንነት ሚስጥሩን እንዳወቁ ገብቷቸዋል። ሆኖም ኢዛቤላ እነዚህ ልጆች እንደማያመልጡ እርግጠኛ ነች። በኋላ ደግሞ ሶስቱ ልጆች በግል ለመነጋገር ሄዱ። ኖርማንም ከልጆቹ መካከል የሆነ ሰው ለኢዛቤላ ሁሉንም መረጃ የሚሰጣት የኢዛቤላ ሰላይ እንዳለ ጠርጥረዋል። ይህ ነገር እውነት ከሆነ ከትልልቆቹ ልጆች አንዱ ሊሆን እንደሚችል ይገምታሉ። ከዚያም እነሱ ለሁለቱ ትልልቅ ልጆች ዶንና ጊልዳ ስለ ወላጅ አልባ ማሳደጊያው እውነታውን ለመናገር ወሰኑ። መጀመሪያ ላይ ልጆቹን አላመኗቸውም ነበር። ነገር ግን በመጨረሻ እነሱን ለመርዳት ይስማማሉ። ሶስቱ ልጆች ብቻቸውን ሲሆኑ ኖርማን ለዶንና ለጊልዳ ግድግዳውን ለመውጣት ሊጠቀሙባቸው እንደሆነና ሁለት የተለያዩ የመውጫ ገመዶች እንደሚዘጋጁ ይነግራቸዋል። እናም ይህንን ዘዴ በመጠቀም መጀመሪያ ገመዱን በመጠቀም ወጥቶ የሚጠፋ ሰው ካለ እሱ ሰላይ መሆኑን ማወቅ ይችላሉ። በማግስቱ ለመውጫ ብለው ያስቀመጡት አንደኛው ገመድ ይጠፋል። እናም አሁን ኤማና ሬይ ሰላዩን በማግኘታቸው ተደስተዋል። ነገር ግን በምትኩ ኖርማን ገመዱን የተጠቀሙበት ሬይ ሰላይ መሆኑን ለማወቅ እንደነበረ ገልጿል። ሰላይ መሆኑን ለማወቅ ለሬይ የውሸት ቦታ ነግሮት ነበርና ሬይ ወጥመድ ውስጥ ወደቀ። ሬይ በመጨረሻ ስለ ህጻናት ማሳደጊያው ሚስጥሩን ለረጅም ጊዜ እንደሚያውቅ አምኗል። ነገር ግን ማምለጥ እንደማይችል ያስብ ነበር እና ምንም ይሁን ምን አንድ ቀን ለአጋንንቶች አሳልፋ እንደምትሰጠው ከምታስፈራራው ኢዛቤላ ጋር ይጋፈጥ ነበር። በመሆኑም ከህጻናት ማሳደጊያው መውጫ ሲያጣ ለኢዛቤላ ሰላይ ለመሆን ፈቃደኛ ይሆናል። ስለዚህም ለአጋንንቶቹ ተላልፎ የሚሰጥበትን ቀን ታራዝምለታለች። ነገር ግን ሬይ ለልጆቹ ግድግዳውን ለመውጣት ገመዱን ለመጠቀም ስላላቸው እቅድ ለኢዛቤላ አልነገራትም ነበር። ይህም ልጆቹን ሬይ ለኢዛቤላ ታማኝ እንዳልሆነና እንዲያምኑት ያደርጋቸዋል። በመቀጠል ሬይ ለማምለጥ ሲያቅድ እንደነበር ይነግራቸዋል። ኤማንና ኖርማን ስለ ማሳደጊያው እውነቱን አውቀው እንዲሮጡ የሞተችውን ልጅ የኮኒን መጫወቻ የሰረቀው እሱ እንደነበር ይነግራቸዋል። ኖርማንም ሬይ የእነሱ ሰላይ እንዲሆን ስለፈለገ በቡድኑ ውስጥ እንዲቆይ ፈቀደለት። ማታ ላይ ሬይ ወደ ኢዛቤላ ሄዶ ኖርማን የተባለው ልጅ ምግቧን ሊመርዝ እየሞከረ እንደሆነ በውሸት ነገራት። ኢዛቤላም ስለነገራት ነገር አመሰገነችው። ነገር ግን በተራው ለአጋንንቱ የሚሰጥበት ቀን መቃረቡን ትነግረዋለች። በሚቀጥለው ቀን አምስቱም ልጆች በግድግዳው ላይ ለመዝለል እያሰቡ እንደሆነ ሲያወሩ ክሮን ትሰማቸዋለች። ነገር ግን ይህንን ነገር ለኢዛቤላ ከመናገር ይልቅ እሷም ትቀላቀላቸዋለች። ክሮን እንደነሱ በህፃናት ማሳደጊያ ውስጥ ተማሪ ነበረች። በመሆኑም ክሮን ኢዛቤላን በማስወገድ አዲሲቷ የህፃናት ማሳደጊያ እናት መሆን ትፈልጋለች። ስለዚህም ልጆቹን ለመርዳት ዝግጁ ነች። ምሽት ላይ ክሮን ስለ ውጭው ዓለም የምታውቀውን ሁሉንም ነገር እየነገረቻቸው የእሷን ክፍል ይጎበኛሉ። ታሪኩንም ስትነግራቸው ከ1000 ዓመታት በፊት ሰውና አጋንንት ጦርነት ውስጥ ገብተው ነበር። ከረጅምና አድካሚ ጦርነት በኋላ ሁለቱም ፍጥረታት እርስ በርሳቸው ላለመጣላት ወሰኑ። በመሆኑም ሰዎችም ሆኑ አጋንንቶች በራሳቸው ዓለም ውስጥ የሚኖሩበት ዘፕሮሚስ ወይም ቃል ኪዳን የሚባል ስምምነት አደረጉ። አንዳንድ ሰዎች በአጋንንት ዓለም ውስጥ ወደ ኋላ ቀርተዋል። እናም የእርሻ ስራ የጀመሩት በዚህ መንገድ ነበር። አጋንንቶች አዋቂ ወይም ኢንተሊጀንት የሆኑ ሰዎችንና ጎበዝ ተማሪዎችን በሚመገቡበት ጊዜ አእምሮ ወደ ሌላቸው ጭራቆች እንዳይለወጡ ይረዳቸዋል። የአጋንንቶቹ አእምሮ ወደ ሌላቸው ጭራቅነት አለመለወጣቸው ለሰው ልጆች ይጠቅማል። ስለዚህም ዓለም ሰላም እንድትሆን በማለት በእርሻ ላይ ጥቂት ሰዎችን መስዋዕት አድርገዋል። በማግስቱ ኢዛቤላ ክሮንን አባረረቻት። ምክንያቱ ደግሞ በሆነ መንገድ ለእሷ ታማኝ እንዳልሆነችና እሷን ለመጣል እንደምትፈልግ ስላወቀች ነበር። ክሮን እየወጣች እያለ የህፃናት ማሳደጊያው ተቆጣጣሪ የሆነችውን አያታቸውን በሩ ላይ ያገኘቻት። እናም አያታቸው ክሮን ልጆቹን እንዲወጡ ለመርዳት በመሞከሯ በአጋንንቱ እንድትበላ ታደርጋታለች። ከዚያም ልጆቹ እቅዳቸውን ይፈጽማሉ። ኤማና ኖርማን ወደ ግድግዳው ሄዱ። ሬይ ኢዛቤላን እያታለለ ሲያስቆማት፣ የተቀሩት ሁለቱ ደግሞ እሷን ይከታተላሉ። ይሁን እንጂ ኢዛቤላ ሬይን በክፍሉ ውስጥ ከዘጋችበት በኋላ ኖርማንንና ኤማንን ለመያዝ ስትሄድ እቅዳቸው በአጭሩ ይከሽፋል። በመሆኑም ግድግዳው አጠገብ ታገኛቸዋለች። እናም እሷ በህይወቷ የሚፈልጉትን ሁሉ ሰጥታቸው እንደነበር ትናገራለች። ስለዚህ ለማይቀረው መከራ መዘጋጀት አለባቸው። ኤማ ኢዛቤላን ለማስቆም ትሞክራለች። እናም ሲታገሉ የኤማን እግር ሰበረቻት። ከዚያም ለኖርማን እንደተያዘና ነገ በህፃናት ማሳደጊያ ውስጥ የእሱ የመጨረሻ ቀን እንደሚሆን አሳወቀች። ቡድኑ በምሽት እንደገና ይገናኛል። በህፃናት ማሳደጊያ ውስጥ ያለ ሁሉም ሰው ደህና የሚሆን ከሆነ ኖርማን ሞቱን በደስታ እንደሚቀበለው ሲናገር ይጨነቃሉ። ሁሉም ሰው ሲተኛ ኖርማን በመሳቢያ ውስጥ እንግዳ የሆነ ለየት ያለ እስክርቢቶ ያገኛል። ይህንንም እስክርቢቶ ያስቀመጠችው እነሱ እንዲያመልጡ ለመርዳት ክሮን ነበረች። በማግስቱ ኖርማን ለማምለጥ በገመዱ ታግዞ ግድግዳው ላይ ይወጣል። ነገር ግን መሻገር የማይችለው ሌላ ገደል ያጋጥመዋል። በመሆኑም ወደ ህፃናት ማሳደጊያው ተመልሶ ሞቱን ለመቀበል ወሰነ።
ቡድኑን በእንባ አይኖቹ ለመጨረሻ ጊዜ አቀፋቸው። ኤማ በስቃይ ስታለቅስ ኢዛቤላ በመጨረሻ ወሰደችው። ወደ አጋንንቱ ከመውሰድ ይልቅ ወደ አንድ ሰው ስትወስደው ኖርማን ተገረመ። ሰውየው በአጋንንቱና በሰዎች መካከል ሁሉም ነገር መልካም ከሆነ ነገሮችን በበላይነት እንደሚቆጣጠር ይናገራል። እያወሩ እያለም አንድ አጋንንት ሊውጠው ተዘጋጅቶ ከኖርማን ፊት ለፊት መጣ። እዚህ ጋር ደግሞ ፊልሙ ለሚቀጥሉት ጥቂት ወራት ስትጨነቅ የነበረችው ኤማ ከጉዳቷ ስታገግም ያሳየናል። በመሆኑም እሷና ሬይ ተስፋቸውን በሙሉ አጥተዋል። እናም የማምለጥ እቅዳቸውን ረስተውታል። ኢዛቤላ በየቀኑ ሲያለቅሱ ትመለከታቸዋለች። እናም በእሷ ቁጥጥር ስር በመሆናቸው ደስተኛ ሆናለች። ከሁለት ወራት በኋላም ሬይ ለአጋንንቱ ተላልፎ ለመሰጠት ተራው ይደርሳል። ለአጋንንቱ ከመሰጠቱ በፊት በነበረው ምሽት ኤማ ልትጠይቀው ትመጣለች። እናም አሁንም ቢሆን እድል እንዳላቸው ነገረችው። ነገር ግን ሬይ ከቤቱ ጋር ራሱን በእሳት በማቃጠል ለመግደል ወስኗል። እሳቱ መስፋፋት ሲጀምር ኤማ አለቀሰች። እናም ኢዛቤላን ትጠራታለች። ኢዛቤላ ልጆቹን በፍጥነት ከቤት እንዲወጡ በመናገር ቀጥሎም እሳቱን ለማጥፋት ትሞክራለች። ከተወሰነ ጊዜ በኋላም ሁሉም ልጆች በዙሪያዋ እንደሌሉ ተገነዘበች። እናም ይህ ሁሉ ነገር እቅዳቸው ነበር። ባለፉት 2 ወራት ውስጥ ኤማ ኢዛቤላ እየተከታተለቻት ስለነበረ ምንም የተለየ የማምለጥ እቅድ ማውጣት አልቻለችም። ስለዚህም በምትኩ ዶንና ጊልዳ ለሌሎች ልጆች ስለ እቅዳቸው በመናገር አዘጋጅተዋቸው ነበር። ኤማ በተጨማሪም በሞተው በኖርማን አልጋ ላይ የተብራራ እቅድ የተጻፈበት ደብዳቤ አገኘች። ኢዛቤላ በቅርበት እየተከታተለቻቸው ስለሆነ ኤማ ይህንን ነገር ለሬይ መንገር አልቻለችም ነበር። ሕይወታቸውን አደጋ ላይ ሊጥሉ አይችሉም በማለት ትንንሾቹ ልጆች ትተዋቸዋል። ኤማ በተጨማሪ እርዳታ ማግኘት ከቻሉ በኋላ ወደ እነሱ እንደሚመለሱ ቃል ትገባላቸዋለች። አሁን በያዘችው መገናኛ እርዳታ አማካኝነት ኢዛቤላ ወደ እነሱ ስትቀርብ ግድግዳውን ይወጣሉ። ልጆቹ የተገጠመላቸውን መሳሪያ ከጆሮአቸው ስላስወገዱት መገናኛዋ እየሰራ እንዳልሆነ ብዙም ሳትቆይ ተገነዘበች። በመጨረሻም ሁሉም በግድግዳው ላይ ከወጡ በኋላ ገመድ አስረው ወደ ሌላኛው ጫፍ ይንሸራተታሉ። ነገር ግን ኤማ ከመንሸራተቷ በፊት ኢዛቤላ መጣችና ገመዱን እንደምትቆርጠው ዛተች። ኤማ ልጆቹን መግደል ከባድ እንደሆነባት እንደምታውቅ በስሜት ለኢዛቤላ ነገረቻት። ኢዛቤላ ልጆቹ ሲያድጉ ማየት ትፈልጋለች። እናም እስከዚህ በማምለጣቸው ኩራት ይሰማታል። ኢዛቤላ ኤማ የምትናገረውን ሁሉ በመካድ ልጆቹን መመለስ እንደምትፈልግ በቆራጥነት ተናገረች። ኤማ በድፍረት በገመዱ ላይ ትንሸራተታለች። ኢዛቤላ እንደዛተችው ገመዱን መቁረጥ ትችላለች። ቢሆንም ግን አልቆረጠችውም ነበር። ይህም ልጆቹን አስገርሟቸዋል። ቀጥሎም ኢዛቤላ ያሳደገቻቸው ልጆች ትመለከታለች። እናም በእነሱ ለመጨረሻ ጊዜ ፈገግ ትላለች። ከዚያም ልጆቹ መንገዳቸውን በጫካ ውስጥ ያደርጋሉ። ቀጥሎም ኤማ ክሩን አስቀምጣላቸው ስለሄደችው እስክርቢቶ ለልጆቹ ስትነግራቸው ይገረማሉ። እስክርቢቶ በሚከፈትበት ጊዜ በአየር ላይ የሆነ ምስል ያሳያል። በዚህ ጊዜ የሆነ ወፍ ከምስሉ ላይ በመውጣት ደህንነታቸው ወደሚጠበቅበት ከተማ ይመራቸዋል። ይህ በእንዲህ እንዳለ ኢዛቤላ በአያቷና በሁሉም የወላጅ አልባ ሕፃናት ማሳደጊያው የበላይ ጠባቂዎች ፊት ትቆማለች። በመሆኑም እነዚህን የሚፈለጉ ዋጋ ያላቸውን ልጆች እንዲሸሹ በመፍቀዷ በኢዛቤላ ቀረጥ አሳኝተዋል። በፊልሙ መጨረሻ ላይም ኢዛቤላ ትቀጣለች። ይህም አጋንንቱ እንዲበሏ ትደረጋለች። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድሞ ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም።